ይስጥልኝ. Good morning, good evening, good afternoon everyone across the planet. Tradition in April, epistemic and physical violence against the Ethiopian Orthodox ተዋሕዶ ቸርች። ሰላም እንደምን አላችሁ? ይህ ጥናት በኢንተርናሽናል ጆርናል ኦፍ ግሩፕ ኤንድ ማይኖሪቲ ራይት በብሪል የታተመ ሲሆን አጠቃላይ የዚህን ጽሑፍ አጭር ሀሳብ በዚህ ቪዲዮ አጠናቅሬ መጥቻለሁ። አብራችሁ እንድትቆዩ ነው ጋበዝኳችሁ። ርዕሰ ጉዳዩ ትራዲሽን ኢን ፕሪል ኤፒስተሚክ ኤንድ ፊዚካል ቫዮለንስ አጌንስት ኢኦቲሲ ይሆናል። በዋናነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተፈጸመውን አስተምህሯዊና አካላዊ ጥቃት የሚዳስስ ጥናት ይሆናል። ኦኬ እንቀጥላለን። በዚህ ጽሑፍ መነሻ ሀሳብ ነው። The Ethiopian Orthodox Tewahedo Church dominated Ethiopian political and social life for 1.5 millennia. ሁላችን በግልጽ እንደምናውቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያን የፖለቲካ፣ የማህበራዊ፣ የትምህርትና ሌሎችንም ሁናቴዎች በብዙ መልኩ ሸፕ ያደረገች ቤተክርስቲያን ነች። The oldest historic church in Africa in the world. ነገር ግን since the coming into power of the Derg regime in 1974, its influence has been steadily undermined. ስለዚህ የደርግ መምጣት የቤተክርስቲያኗን ሚና በእጅጉ እንዲቀንስ ማድረጉ ይታወቃል። Well, tradition face April through secularization, doctrinal fragmentation, state repression, or changing moral norms. እንግዲህ አንድ የቆየ የነበረ ድንበር ሊፈርስ የሚችልበት ምክንያቶች እነዚህ ሊሆኑ ይችላሉ። ጥቂት በሶስቱ ኮንስቲቲዩቲቭ ሬጂም የቤተክርስቲያኗና የመንግስት ግንኙነትን ለመዳሰስ ያህል under the Derg regime, as all we know, Derg introduced secularism as one of the main principles of the political system. ስለዚህ ደርግ ሲነሳ most importantly የሚነሳው መጥፎ ታሪክ the execution of Patriarch Theophilus የብፁዕ ቅዱስ አቡነ ቴዎፍሎስ ከስልጣን ከመንበራቸው መገፋትና በኋላም መገደላቸው ነው። ይህንን ኃይሌ ላሬቦ ጽፎልናል ማለት ነው። And even Derg publicly branded the church as an obstacle to freedom. በጣም በሚያሳዝን መልኩ ደርግ ቤተክርስቲያኗ የነጻነት የልማት መሰናክል አድርጎ ለማሳየት ሞክሯል። ኢፒአርዲኤፍ ሬጂም በትግራይ መር ቲፒኤልኤፍ መር የሆነው የኢፒአርዲኤፍ ሬጂም ደግሞ deposed Patriarch Markorios and the split of the Holy Synod, the Home Synod and the Synod in Exile. ስለዚህ የኢህአዴግ መጥፎ የሚባለው ሂስትሪ በቸርች ሂስትሪ ደግሞ ሁለት ሲኖዶስ እንዲፈጠር ማድረጉ ነው። and post-June 18 ስናይ ደግሞ the attacks, both epistemic, particularly narrative and ideological attack ማለት ነው ይሄ, and physical attack አለ, have intensified under the incumbent regime. ስለዚህ በሁለት መልክ የሚገለጸው ጥቃት በጣም ኤስካሌትድ ሆኖ የቀጠለበት ጊዜ ነው ማለት ነው። በጣም ጥሩ። ምንድነው የዚህ ጥናት ኦብጀክቲቭ? The study aims to examine the nature and underlying cause of the escalating epistemic and physical violence against the Ethiopian Orthodox Tewahedo Church in post-2018 context. ስለዚህ በሁለት መልኩ ኤፒስተሚክ እና ፊዚካል አታኩን ወይ ቫዮለንሱን እናያለን ማለት ነው። አክቹአሊ ይሄ ኦብጀክቲቭ ነው የዚህ ጥናት ያመጣል ወይም ደግሞ አልቲሜት ጎሉ to deepen scholarly understanding of the paradoxical relationship between the state and the church, to inform Ethiopian state actors, policymakers and mediator with evidence-based insight ነው። finally sustainable የሆነ ሜካኒዝም ፕሮፖዝ ማድረግ ነው። well, looking at the methodology section,
ይሄኛው ጥናት እንግዲህ የተከወነው በኳሊታቲቭ ሪሰርች ዊዝ ኬስ ስተዲ ዲዛይን ነው። ፕራይመሪ ሰከንዳሪ ዳታዎች ኮንሳልት ተደርገዋል። ኢንተርቪው ተደርጓል with scholars, peace and security experts, government officials, and even non-Orthodox followers. FGD with Sunday school members ማህበረ ቅዱሳን ኦርቶዶክስ ዩዝ and diocese representative ጋር FGD ተደርጓል። ሳምፕሊንግ ቴክኒኩ ፐርፐሲቭ and snowballing ሳምፕሊንግ ነው። beyond that journal articles, policy documents, synod declaration, human rights report and media account እነዚህን ኮንሰልት አድርጓል ጥናቱ። አናላይዝ ለማድረግ ደግሞ ኢንተርፕሬቲቭ ኤንድ ቴማቲክ አናሊሲስ ተጠቅመናል። ኦኬ ናው ሌትስ ካም ቱ ዘ ሜን ፖይንት። ዋናው ጉዳያችን እዚህ ጋር ነው። ምንድነው ኪ ፋይንዲንጉ? አንደኛ ኤፒስተሚክ ቫዮለንስ። እንግዲህ ስለ ኤፒስተሚክ ቫዮለንስ ስናይ it is harm enacted through discourse that deny epistemic legitimacy, misrepresent religious traditions, or marginalize the historical role and social significance of EOTC። ስለዚህ ቤተክርስቲያኗ የነበራትን የኤፒስተሚክ አውቶሪቲ የኤፒስተሚክ ሌጂቲሜሲ አንደርማይን ያደረገ አታክ፣ ቅቡልነቷን፣ ተሰሚነቷን የነበራትን ኤፒስቶሞሎጂካል አውቶሪቲ እሱን ዲግሬድ ያደረገ ክስተት ነው ማለት። ይሄኛው እንግዲህ በሁለት መልኩ የሚገለጽ ነው። ኤፒስተሚክ ኢንጀስቲስ እናትት ቴስቲሞኒያል የምንለው አለ እና ሄርሜኔቲካል ኢንጀስቲስ የምንለው አለ ማለት። በተለይ ቴስቲሞኒያል ኢንጀስቲስ ስንል ያላትን ክሬዲቢሊቲ ያላትን ቅቡልነትና ታማኝነት ላይ የሚፈጸም ቢያዝ ነው ማለት። የሄርሜኔቲካል ኢንጀስቲስ ስንል ደግሞ ቤተክርስቲያኗ ምን እንዳላት፣ ምን እንደምታስተምር፣ ምን እንዳደረገች በልኩ እንዳይነገር እንዳይዘከር ማድረግ ነው። ኦኬ ሶ የኤፒስተሚክ ቫዮለንስ ዋነኛው እና ቦልድ የሚባለው መገለጫ የፖለቲካል ናሬቲቭ ጋር የተያያዘ ነው። የፖለቲካል ናሬቲቭ ወይም ደግሞ የፖለቲካል ሀቲት የምንለው ወይም ትርክት የምንለው ሶስት አይነት መልክ ነው ያለው። የመጀመሪያው የአቢሲኒያል ኮሎኒያል ቴሲስ የምንለው ነው። በተለይ ይሄኛው በነ መሐመድ ሐሰን በነ ፕሮፌሰር አሰፋ ጃላታ የሚቀነቀን ሲሆን ሴንትራል አርጊውመንቱ the church is an instrument of oppression የሚል ሐሳብ ነው ያለው ማለት the church as an instrument of oppression። ስለዚህ ቤተክርስቲያኗ ባለፉት ዘመናት መጨቆኛ መሳሪያ ናት የሚል ሐሳብ የሚያራምዱት ናቸው። እነዚህ የአቢሲኒያ ኮሎኒያል ቴሲስ የሚያራምዱ ናቸው ማለት። ሌላው መደብ እና ቡድን ደግሞ ኢትኖ ናሽናሊስት የምንላቸው ናቸው። ኢትኖ ናሽናሊስት እነዚህ ጎሳ ተኮር የሆኑ የፖለቲካ አቀንቃኞች ናቸው። እነዚህ ደግሞ they associate the Ethiopia Orthodox Tewahedo Church with the Northern Ethiopia ኢትኖዶክሲ። ስለዚህ ኢትኖዶክሲ ወይም ይሄኛው ኦርቶዶክስ የሆነ ኢትኒክ ግሩፕ ሪሊጅን ነው የሚል ሐሳብ፣ በተለይ የሰሜኑ ክፍል የአማራው የትግሬው ሃይማኖት ነው የሚል። ኢትኖዶክሲ እንግዲህ መሰረታዊ ኢሰንሱ አንድን ብሔር ከአንድ ሃይማኖት ጋር ማያያዝ ነው። ለምሳሌ አማራ ሲባል ኦርቶዶክስ፣ ሶማሌ ሲባል እስልምና እንደማለት ነው። ስለዚህ ኦሮሞ ሆኖ ኦርቶዶክስ የለም፣ አማራ ሆኖ እስላም የለም የሚል ሐሳብ ነው። ማይኖሪቲ የሚባሉት ሪሊጂየስ ግሩፖች በዚህ ሐሳብ መሰረት ቦታ አይኖራቸው፣ ለጥቃት ይጋለጻሉ ማለት ነው። ሌሎች ሰክሰሲቭ ሬጂምስ ናቸው። እነዚህ ከደርግ ኢህአዴግ and then prosperity ሶስቱ ሬጂሞች they consider the church as a cause of societal backwardness and underdevelopment። sadly እነዚህ ሬጂሞች በተለያየ ፖሊሲ ደረጃና ሌቭል ያቀነቀኑት ምንድነው ብለን ስንጠይቅ they consider the church as source of or cause of societal backwardness ለኋላ ቀርነትና ለአለማደግ ምክንያት ናት የሚል ሐሳብ አንሸራሽረዋል ማለት ነው። ኦኬ ሌላው እነዚህን ከላይ የጠቀስናቸው ሶስቱን ኤፒስተሚክ ቫዮለንስ ተከትሎ የመጣው ነገር ምንድነው ከተባለ the dynamic of profanation and appropriation። ፕሮፋኔሽን ስንል ቤተክርስቲያኗ ያላለችውን አለች በማለት ያላስተምሯ አስተማረች በማለት ማጣጣል፣ ክብሯን ዲግኒቲዋን መንፈግ መንጠቅ ነው። ለዚህ ማሳያ የሚሆነው የነ ፓስተር ዮናታን አክሊሉ አስተምህሮ ወይም ደግሞ ትችት ነው። ትችቱ ቤተክርስቲያኗ ያላለችውን አለች በማለት
የሌላትን ትምህርት እንዳስተማረች በማድረግ ክብረ ነክ በሆነ መንገድ በአደባባይ የምታመልካቸውን ለአምልኮ የምትጠቀምባቸውን ቅዱሳኑን ሌሎቹንም ሁሉ መናገር፣ መሳደብ፣ ማዋረድ ነው። the same case happened ሌላው ከትዝታው ሳሙኤል የፈጸመውም the same case ነው ማለት። አፕሮፕሪዬሽን ስንል አንአውቶራይዝድ የሆነ በተለይ ቤተክርስቲያኗ ከጥንት ጀምሮ የምትጠቀምባቸው ንዋያት ቅዱሳት አሉ። ከበሮ፣ ጸናጽል፣ መቋሚያ ወዘተረፈ፣ ካባ፣ ላንቃ ወዘተረፈ እነዚህን ህጋዊ ባልሆነ መንገድ መውሰድና መጠቀም ናቸው ማለት ነው። ዌል ካሚንግ ባክ ቱ ፊዚካል ቫዮለንስ ይሄኛው እንግዲህ ኢፒስተሚክ ቫዮለንሱ የወለደው ምንድን ነው ከተባለ ቤተክርስቲያኗ በአካል ጥቃት እንዲደርስባት መሆኑ ነው። ሶ የዚህ መገለጫ ደግሞ persecution of clergy and faithful አማኞች ካህናት መገደላቸው ነው። for instance over 1641 faithful killed tens of thousands displaced between 2018 እስከ 23 ይህ እንግዲህ ኢንተርናሽናል ሪሊጂየስ ፍሪደም ዩናይትድ ስቴትስ ዲፓርትመንት ኢንተርናሽናል ሪሊጂየስ ፍሪደም ያወጣው ዘገባ ነው። ወይንም በሌላ አነጋገር በኢንተርኔት ብሎኬጅ በስልክ መዘጋት በብዙ መልኩ ሳይዘገቡ የቀሩ ብዙ መረጃዎች እንዳሉ ታሳቢ ሊደረግ ይገባል። የእነዚህ ግድያ በእምነታቸው ብቻ መሆኑን ልብ ሊሉ ይገባል። dozens of church burned, looted and destroyed across multiple regions እንግዲህ በደርዘን የሚቆጠሩ አብያተ ክርስቲያናት ተቃጥለዋል፣ ተዘርፈዋል ወይም በከፊል ጉዳት ደርሶባቸዋል። and targeted killing of priests and monks particularly in Oromia regional state እንግዲህ በብዙ ገዳማት በኦሮሚያ ክልል ታርጌት የተደረገ ቀሳውስትና መነኮሳትን መግደል ብዙ ያየናቸው ታሪኮች ናቸው ማለት ነው። እንደው ይህን ነገር ጥቂት ግራፊካሊ ለማሳየት ከተፈለገ እንግዲህ ብዙ እነዚህ አይነት ክስተቶች ኢንሲደንቶች ስናይ ቤኒሻንጉል ጉሙዝ ላይ፣ ሶማሊያ ሪጅን፣ አማራ፣ ትግራይ እና ብዙ የሚባለው ወደ 7 የሚሆኑ ኢንሲደንት ደግሞ ኦሮሚያ ክልል ላይ ተፈጽሟል ማለት ነው። በጉዳቱን ስናይ ደግሞ ለምሳሌ the killing of the faithful የምንላቸው በሺዎች የሚቆጠሩ ሙተዋል። እንግዲህ በደርዘኖች የሚቆጠር ቤተክርስቲያናት ተቃጥለዋል። በጣም ብዙ ዶክመንትድ የሆኑ ኢንሲደንቶች አሉ። ወደ 6 የሚሆኑ ክልሎች ላይ ይህ ጥቃት ተፈጽመዋል ማለት ነው። ኦኬ በታይም ስናየውም በተለይ 2024 ላይ በጣም ከፍ ያለ ጥቃት መድረሱ ከዚህ ማየት እንችላለን። ሶ ምንድነው ሩት ኮዝ የሚለውን ነገር እናንሳ። what are really the root cause? አንደኛው historically distorted narrative rooted in Italy colonial divide and rule tactic ከዚህ ይመነጫል። በተለይ የጣሊያን የሩል divide and rule ፖሊሲ ላይ ካታጎራይዜሽን መደብ መከፋፈሉ እና ያኛውን ደግሞ ተቀበለው ሪሰርፌስ የሚያደርጉ ኢትኒክ ፖለቲክስን የሚያቀነቅኑ መደቦች መመስረታቸው ነው። ሌላው the rise of ethnodoxy ነው። ቅድም እንዳልኩት rigid linkage of ethnic identity with religious identity አንድን ጎሳ ከአንድ ሃይማኖት ጋር በግድ የማያያዝ እና የዚያን ጎሳ ሃይማኖት የማይከተሉ ሌሎች ኤክስክሉድ ዲስክሪሚኔት እና ከዛም አልፎ ጥቃት መድረሱ ማለት። ሌላው ገቨርንመንት ሳይለንስ ኤንድ ፖሊሲ ጋፕስ ነው። በተለይ ተገቢ የሆነ ምላሽ አልተሰጠም። ፎር ኢንስታንስ አሁን ምስራቅ አርሲ ላይ ያለውን ክስተት ብናይ በተደጋጋሚ የተከሰተ ክስተት ነው። ስለዚህ ታሲት ፐርሚሲቭነስ ካይንድ አለ toward the attack ምንም ትኩረት የምንፈግ እርምጃ ያለመውሰድ እነዚህ ነገሮች ኦብዘርቭ አድርገናል ማለት ነው። እነዚህ በተሰረተ የሚባሉ ኮዞች ናቸው ማለት ነው። ጥሩ ከዛች the perceived Protestantization of political power under the post 2018 government በተለይ እነ ሌፎርት እና ኦስታብ ጽፈው ያወጡት ጥናት እንደሚያሳየው እንደዚህ አይነት ሳቢ አለ። በተለይ በግለሰብ ደረጃ ስርዓተ መንግስቱ ፕሮቴስታንታይዜሽን ቀለም የማልበስ እይታ አለ ማለት ነው። ሌላው weak church administrative structure susceptible to political co-option ነው። የቤተክርስቲያን አስተዳደር በጣም ቤዚክ የሚባለው ችግር ደካማ የሆነ የቤተክርስቲያን አስተዳደር ነው። ይሄኛው vulnerable to political co-option ነው። co-option ወይም ደግሞ ትብብሩ ግን at the expense of the interest of the church ነው። ቤተክርስቲያኗ ልዕልናዋን አስተምሯን በሚጎዳ መልኩ
ጣልቃ በሚገባ መልኩ የሚደረግ ትብብር ነው ማለት ነው። ኦኬ የመጨረሻ ፖይንታችን what are the possible ways therefore ምንድነው መደረግ ያለበት የሚለው ላይ ሐሳብ እናነሳለን። የመጀመሪያው እንግዲህ ኤፒስተሚክ ለሆነው አታክ ምላሹ ሊሆን የሚችለው ካውንተር ኤፒስተሚክ ሜዥር ያስፈልጋል to dismantle distorted narratives ባልተገባ መልኩ የተጣመመ ታሪክ ሀተታ ተሰንዶ ይገኛል። ስለዚህ ያንን ሊያረክስ ሊያፈርስና ሐቁን ሊያሳይ የሚችል ካውንተር ኤፒስተሚክ ሜዥር ያስፈልጋል ማለት ነው። ሐቁን ሊያጎላ የሚችል ሐሰቱን ደግሞ ሊያርቅ የሚችል ሀተታ ጽሑፍ ትርክት ያስፈልጋል ማለት ነው። ሌላው ኮምፕሬሄንሲቭ ቸርች አድሚኒስትሬቲቭ ሪፎርም ቤተ ክህነቱ የአስተዳደር አብዮት ያስፈልገዋል። ዋናው መሰረታዊ ቁልፍ እዚህ ጋር እንዳለ ይሰማኛል፣ ወይም ጥናቱ የሚያሳየው ይሄንን ነው። ቤተክርስቲያኗ ጋር ያለው የአስተዳደር መዋቅር በሚገባው ሪፎርም መደረግ አለበት። አቅም ያለው ማኔጅመንት አንድ ሰው ካህን ስለሆነ ስለመነኮሰ ብቻ አስተዳዳሪ ሊሆን አይገባም። ችሎታው አቅሙ ያለው ድፍረቱም ያለው የቤተክርስቲያን ልዕልና ሊያስጠብቅ የሚችል አብዮታዊ መሪ ያስፈልጋታል ቤተክርስቲያን። ሌላው ኢኩታብል ፖለቲካል ሪፕሬዘንቴሽን ኦፍ ኦርቶዶክስ ክርስቲያንስ እንግዲህ የኛ ሀገር የፖለቲካ ስትራክቸር አክቹዋሊ አይደንቲቲ ቤዝድ ነው። ከዛ ውስጥ ኢትኒክ ቤዝድ ነው እንጂ ሪሊጂየስ ቤዝድ አይደለም። እንደዛም ሆኖ ግን የኢትዮጵያ ኬ የሚባሉት የስልጣን መዋቅር ላይ ሁሉም ሃይማኖቶች ፍትሃዊ በሆነ መንገድ መታየት መወከል አለባቸው። ፓርላማውን ራፍሊ ስንመለከተው ኦርቶዶክሱም ሙስሊሙም ፕሮቴስታንቱ መኖርን አለበት። በተለይ ደግሞ አስፈጻሚ ኤግዚኪዩቲቭ የሚባለው ኦርጋን ላይ ሁሉም እምነቶች እንደ ህዝብ ብዛታቸው ሪፕሬዘንት መደረግ አለባቸው። that is a fact on the ground። ካልሆነ ግን ዲስክሪሚኔሽን መኖሩ አይቀሬ ነው። የመጨረሻው ስትራክቸርድ ኢንተርፌስ ዲያሎግ ኤንድ ኢንክሉሲቭ ናሽናል ፒስ ቢልዲንግ ያስፈልጋል። በተለይ በቤተ እምነቶች መካከል ስትራክቸርድ የሆነ ዲያሎግ ያስፈልጋል። አንዱ ቤተ እምነት ከሌላው ቤተ እምነት ጋር በእኛ ሀገር ታሪክ ውስጥ የሃይማኖት ተቋማት በጣም ጥሩ የሚባል ኮኤግዚስተንስ ታሪክ አላቸው። ስለዚህ እሱን ማስጠበቅ የሚያስችል ዲያሎግ ያስፈልጋል ማለት ነው። ፕላስ ኢንክሉሲቭ ናሽናል ፒስ ቢልዲንግ ያስፈልጋል። አካታች ሆነ ብሔራዊ የሰላም ግንባታ ያስፈልጋል። የሃይማኖት ተቋማት በዚህ ውስጥ የላይን ሼር ሊኖራቸው ይገባል እላለሁ። ለዛሬ ያለኝ ይኸው ነው።